ከዛ የተወለዱት ልጆች መካከል ሴት ልጅ ካለች የዛች ሴት ልጅ ያቺ ትንሿ ልጅ የተወለደችው እናቷ መስተፋቅር አድርጋ አባቷን ያገባችባት ልጅ ነው ውስጧ እንዲህ አይነት መንፈስ ነው የሚኖረው ሌዝቢያን መንፈስ ነው የሚኖረው ሌዝቢያን መንፈስ ደግሞ ከሴት ስለሆነ አይነ ጥላው የመጣው ሴት ስለሆነች መስተፋቅር አድራጊዋ ማሊያ የለበሰው ቁምጣ የለበሰው ማሊያ የዚህችን ሴት ነው የሚተውነውና አድራጊ ናት አፍቃሪ ናት ሄዳ መንፈሱ አድርጊ የሚላት ነው የምታደርገው ተኳኩላ ቆንጆ ሆና ምናምን ሊፕስቲክ ተቀብታ የሆነ ቡና ለማፍላት አጠገቡ ሞንደል እያለች ምን እያለች ለመሳብ ጥረት ታደርጋለች ከዛ በዛ ይሳባል በዛው መስተፋቅር ይገባለታል የዝሙት መንፈስ በዛው ትስባለች ይሄ መንፈስ ሴት ልጇ ላይም እንደዛ ነው የሚቀጥለው ሴት ለሴት እንደዛ ነው እየቀጠለ የሚሄደው ማለት ነው አንዱ ምክንያት ሁለተኛው ደግሞ ይሄ አሁን እሷ ዳሌ ሳይ ደስ ይለኛል ያለችበት መንገድ በውስጧ ሆኖ እሷ ውስጥ ሆኖ እንደዚህ እንድትዘሙት የሚፈልግ መንፈስ አለ ባሏ ጋር በትክክለኛ መንገድ ከመፈጸም ይልቅ ወይም አግብታ ትክክለኛ ባል ከማግባት ይልቅ ወንዱ መንፈስ ውስጡ ያለው በሷ ውስጥ ሆኖ ተጨማሪ ሌላ ሴቶችን ይፈልጋል በሷ አይን በኩል ይፈልጋል ይሄ የእስላም ዛር መንፈስ ነው ለምን አንድ ሙስሊም ወንድ 3-4 ሴቶችን የሚያዝ ባህሪ ስላለው ወይም የማግባት አቅም ካለው ማግባት ይችላል የሚል ህግ ስላለ በዚህች ሴት ውስጥ ሆኖ ሌላ ሴት የምትመለከት ከሆነ በሴት ውስጥ ሆኖ ሴትን መሳሳም መተሻሸት መደባበስ አላያችሁም ቲክቶክ ላይ ሶማሌ ለሶማሌ ኢጃማ አድርገው ጠቅልለው ከንፈር ለከንፈር ሲሳሳሙ እነሱ ውስጥ ያለው መንፈስ ከባላቸው የመጣ የእስላም ዛር መንፈስ ነው እሱ ሁሉንም ሴቶች ስለሚፈልግ እነሱ ውስጥ ያለው መንፈስ የእሱ መንፈስ ነው አሁን ምናልባት ትረዱኛላችሁ ተስፋ አደርጋለሁ እስቲ ገብቶናል በሉኝ ከገባችሁ ካልገባችሁ ጨምርላችኋለሁ ሌላ እና ይሄ ነው አንቺ ውስጥ ምናልባት በቤተሰብሽ ደግሞ እንደምትነግሪ ነገር ይኖራል አባትሽ እንዴት እንዳገባ እናትሽ ማለት ፈቃደኛ ኮሽ ነው ታዲያ ከዛ ውጭ ደግሞ ይፈልጉሽ የነበሩ ወንዶች አህዛብም ከነበሩ ምናምን እሱን ብትነግሪኝ ደስ ይለኛል አዎ መመርዬ እናቴ አባቴ ሲያገባት ጠይቄያታለሁ በእርግጥ አባቴ በህይወት የለም ከ6 ዓመት የነበረ የሞተው ግን አባቴ በጣም ዝምተኛ ነበረ ከባለቤቴ ጋር የሚያመሳስላቸው ነገር አለ ግን ደግሞ የዋህ በጣም ጥሩ ሰው አዛኝ ነበር አባቴ እና እናቴ ደግሞ በጣም ቆንጆ ናት ቆንጆ ስለ ቆንጅነት አይገልጻትም እነት ጥርሷ ሳል እናቱ ነሷን ይማረውና በህይወት የለችም ግን እንደ እናቴ ነበረች አብረው ነበር የሚያጓሩት ምናምን የጎረቤት ልጆች ነን እንግዲህ አብረው ይደግሳሉ እንደዚህ ያለ አይደለ ያጣመረን በዛ ምን እንዴት የሆነ በቃ ፈተና ሲበዛብኝ መንፈስ ነው እንዴ ያጣመረን ወይስ ከእግዚአብሔር ነው ታዲያ ለምንድን ነው አሁን ድረስ እንደ ወደዋለሁ መንፈስ ከሆነም ሲሰግድ እንድንስል ይለቀኛል ብዬ አስቤ ነበር እዛ በ2 ዓመት በፊት ማለት ነው መሮኝ አላ አይደለ የሆነ መንፈስ ከሆነ ያገናኘን በቃ እሱ እንትን እግዚአብሔር እንትን ይላል አይፈልገውም ይሄንን ነገር ስለዚህ በስግደትም ቢሆን የሆነ ነገር አያለው ብዬ ነበር ጥለዋለሁ ወይም ደግሞ በዝሙት እንትን አይን ተያይተን ከሆነ እጠላዋለሁ ብዬ አስቤ ነበር ግን እስካሁንም እየጠላሁት አይደለም እግዚአብሔር ይመስገን ምክንያቱም አንደኛ በራሴ ችግር እንደሆነ ገብቶኛል ሁለተኛ ደግሞ እሱም ወዶ አይደለም አቃለው ብዙ ችግር እንዳለ ቤት ውስጥ እሱ ባያምንበትም አለ እሱ ላይ ህይወቱ እየኖረ አይደለም ባያምንበትም ስትይ ምናልባት አልተቀበለው ሊሆን ይችላል ግን ይሄንንም ብዙ ጊዜ ወንዶች ላይ የሚያፈላስፋቸው ይሄን አልቀበለውም አላምንበትም ምናምን ይላሉ ታዩ አለማመኑ አለመቀበሉ ችግር አይፈጥርም አንቺ ጋር ችግር የሚፈጥረው ምን ላይ ምን ይላል እንትን ብያላቅም ነው የሚለው እናቴ አሽታኛ ታቅም ቢነምለው እንደዚህ ሲደግሱ ራሱ ጎረቤት ቤት እንትን ጓደኞቼ ቤት ነው የምኖረው ምናምን ይላል ቆይቼ ነው የምመጣው ይላል ብዙ ይሄ ሰይጣን ምናምን አይወድም ግን ደግሞ በዛር ተወልዷል ተወቀ ነው ይሄን ነገር በዛር የተወለደ ሆኖ አሁን ገብቶታል አዎ ብዙ ነገር ገብቶታል በርግጥ ግን ምን ታረጋለሽ መሰለሽ ጥሩ አርገሽ ማለት ነው በቃ ባለቤቴ ብዙ ነገር አሳልፈናል አንተን በህይወት እንደዚህ ማምቲውና ሁሉ ነገር ገብቶኛል ባል ማለት እኮ የሚስቱን ጸባይ ችሎ ታግሶ የሚኖር ነው ሚስት ማለት ደግሞ የባሏን ጸባይ ችላ ታግሳ የምትኖር ገበናን ሸፍኖ የሚኖሩ ናቸው ስለዚህ በቃ ሁሉ ነገር ገብቶን እንፋለምን እናንተ ግድ የለህም አጥፍቻለሁ ለጥፋቴ ምልክቱ የወለድከው ልጅ ይሁን ለታማኝነት የምልክቱ ከፈለክ አምጣውን ያሳድገዋለሁ ችግር የለውም ግን አሁን አንተ ናና እስቲ በቃ እንትን በለኝ እዘንልኝና
ይሄ ተረዳኝ በዩ ተረዳኝ እንዴ ጋብቻ እኮ ማለት ወይም ደግሞ ትዳር ማለት እኮ አንቺ ጋር ያለውን ደካማ ጎን እሱ ጋር ማግኘት ማለት ነው። እሱ ጋር ያለውን ደካማ ጎን ደግሞ አንቺ ጋር ማግኘት ማለት ነው። ባንካሲ አንቺም በአንድ እግርሽ ነሽ፣ እሱም በአንድ እግሩ ነው። ሁለት እግር ሆናችሁ ነው የምትሄዱት ማለት ነው። የእሱ አንድ አንቺ ያንቺ አንድ አዋጣችሁ አንድ እግር አድርጋችሁ አንድ አካል ሆናችሁ ነው የምትሄዱት። ስለዚህ እንዲረዳሽ አድርገሽ ጸባይሽን አስተካኪ። ከዛ በተረፈ ደግሞ ችግር እንዳለብሽና ያንን ችግር ደግሞ አንቺም ልትቀርፊው እየሞከርሽ እንደሆነ መናገር ነው። ጎን ለጎን ደግሞ እውነትን ማስተካከል አለብሽ። ሌላው ይሄ ሴትን ስታይ ሴትን እንድትመኝ የሚያደርገው ቀጥሎ ደግሞ እናትሽ መተው እንዲገናኙሽ ያደረገው መንፈስ እንዳለ ካወቅሽ ባልሽን አይወደውም። ያ መንፈስ የእስላም ዛር መንፈስ ነው። ክርስትናሽንም አይወደውም። ተጠራጣሪ ሆነሽ ዝብርቅ ሆነሽ ሃይማኖትሽም አንደበትሽም እንዲጠላ አድርጎ እንትን የሚለው ሮብና አርብ እርግጠኛ ነኝ በጣም ፈተና ይበዛብሻል። አጽዋማት ላይ ብዙ ፈተና ይበዛብሻል ብዬ አስባለሁ። በተለይ ሮብና አርብ የማይጾም ሰው እስላም ዛር አለበት። የእውነት የንምላችሁ ለምን? አዎ ይርበኛል፣ ግን ደግሞ ትምህርት ስለወሰድኩኝ እግዚአብሔር ገሰጸ ብዬ እንትን እላለሁ እንጂ ይርበኛል፣ በጣም ነው ይርበኝ። ግን እግዚአብሔር ይመስገን አሁን እንደዛ ደህና ነኝ። አዎ ከበፊት ጀምሮ ነው። አሁን ሳይሆን ከበፊት ጀምሮ። በፊትማ ጾመን አናውቅም፣ ጭራሽ አናውቀውም። ቤተክርስቲያን እንኳን አናውቀውም። መምህርዬ ለቀብር ብቻ ነው እንጂ እኛ ምን እናውቃለን? እዛ እንትን እያልን ታርጌት ቀጥታ በመንፈሱ ነው የኖር ነው። ሮብ ዕለት ክርስቶስ የተከሰሰበት አርብ ደግሞ የተሰቀለበት ብለን ስለምንጾም የሮብና አርብን ጾም አይወደውም ሰይጣን። አይወደውም ብቻ ሳይሆን በቃ እሱን እንድንሽር ነው ጥረት የሚያደርገው። በጣም የሚገርማችሁ ነገር ባለፈው ከነገርኩሽ 62 አይነት ኃጢአቶች ውስጥ ሶስተኛ የሚባለው ኃጢአት ሮብና አርብ አለመጾም፣ ሮብና አርብ መሻር ነው እና በጣም ሰነፍ ክርስቲያን በቃ ኤቲስት አልሆነም እንጂ ፓጋን አልሆነም እንጂ ወደ መሆን ሩብ ጉዳይ የሆነ ሰው ነው ማለት ነው። ሮብና አርብ የማይጾም ሰው እየጾመም ራሱ 4 ሰዓት ድረስ 5 ሰዓት ድረስ ግብግብ አድርጎ በቃ ረሃብ ያስጨንቀዋልና ይሄ መንፈስ በጣም አደገኛ መንፈስ ነው። እንደዚህ በጥቅስ እያጨናነቀን ያለ ሰው አለ። አቤል ገመቹ የሚባል